ጠጋ ሲባል ግን ቅጠል ብቻ፣ መልክ ብቻ፣ ፍሬ የሌለው እግዚአብሔር ይጠብቀን። መልክ ብቻ፣ ክርስትና ብቻ፣ ስም ብቻ እግዚአብሔር ይጠብቀን። ነኝ ክርስቲያን ነኝ ብለን ጠጋ ስሉ ሰዎች የምንወጋጋ ማንመች የሚበላ ነገር የሌለን ከአንደበታችን የሚወጣ ማስጠጋ ሰዎችን የሚያስከፋ ሕይወት የሌለው እግዚአብሔር የማይወድ እግዚአብሔር ማንነት የማይታይብን ቅጠል ብቻ፣ ስም ብቻ፣ ቁመና ብቻ፣ አለባበስ ብቻ ከሆነ እኔና የእናንተ ክርስትና ወገኖቼ ትርጉም ያጣል። ትርጉም የለውም። እግዚአብሔር ይጠብቀን። አሜን።